ነሽ? ምን ሆነሽ ነው አንቺ? ቆይ ሳትናገሪ ከቤት የምትወጪው? እና ወንድምሽ ከናፈቀሽ አትናገሪም እንዴ? ቢያንስ ስልክ ይዘሽ አትወጪም? ስልክሽን ለምን አነሽም? ቆይ ሌላ ጊዜ አንቺ ስልክ ሳትይዢ ትወጫለሽ እንዴ? ለምን ወጣሽ ጀመር ስልክ ሳትይዢ? ምን ያህል ልትጨናነቁ ታውቂያለሽ? አሁን ቤት እኛን ምን ያህል እንዳጨናነቅሽ ምሽ አንቺ ቆይ ሌላው ልቀርሰው አይደለም። ቆይ አሁን በሾፌር ስልክ ደውልሽ አትደውይም ነበር? እሺ ቢያንስ በሌላ ሰው ስልክ ደውለሽ ወደ አዲስ አበባ እየሄድኩ ነው እንኳን አታያቸውም እንዴ? አንቺ አያስኬዱም እንዴ? ቆጥኝ እኮ ቢያንስ እኛ ጋር አሁን ይኸውልሽ ስትደርሺ ደወልሽ አይደል? በሾፌር ስልክ ጠዋት እኔ እናንተ ጋር እየመጣሁ ነው ብለሽ እኛ ጋር ብትደውይ እኮ ችግር የለውም። አንቺ ካውሽ ቆጥኛለሽ ብዬ ነው። ሲቀጥል ጃኬት እንኳን አታስሪም። ጃኬት እንኳን አለብሽም። እሺ ስመጪ ቢያንስ እሺ ብር ከየት አመጣሽ? ቤት ያስቀመጥኩት ነው። እናቴ አገኘሽ ደግሞ ስትል በጣም ተናቀህ። እኔ ወንድሜ ናፍቆኝ ነው። እሺ ሰላም እናትናገሪ ወይ እኮ እነሱ ወይ እንውሰድሽ አይሉሽም እንዴ? ከፈለጉ አንቺ እኔ እኮ መምጣትሽ አይደለም ቢያንስ አትናገሪም ወይ? ብትናገሪ እኮ ማንም አይጨናነቅም። አንቺ ምን እስከ ሰፈር ጎረቤት የምትሄጂ መሰለሽ? እንደ አዲስ አበባ ነው። ባለፈው ነጋሽ እንዴት እንደሆነ ታስታውሻለሽ? እና ብዬሽ አብርሽ ጠፍቶ ታውቂያለሽ? መጣ ነበረ ቤቱ ጠፍቶ ከደረስኩ በኋላ ቤቱ ጠፋብኝ። ስለቆየ ከመጣሁኝ እንጂ ዝም ብዬ ቤት ልመጣ ነበር። ትቆጡኛላችሁ ብዬ እሺ አሁን ጋሽ የሚለቅሽ መስልሻል? አሁን ቤት ምትገቢ መስልሻል? እኮ አናዳይ እውነት እንዲህ ባልቅሽ ሁላ ስሜቴ ነው እውነት። ለምን የበዓል ማግስት ወይንም ነገው እመጣለሁ አላልኩሽም ነበር? እኔ እኮ በቃ ሲጀመር በዚህ ሁለት ቀን ልመጣ ነበር ያሰብኩት። አንቺ ሲጀመር እኔ በዚህ ሁለት ቀን እመጣለሁ አልኩሽ አይደል? አንቺ ዝም ብለሽ ከላይ ተነስተሽ የበዓል እመጣለሁ ብለህ ስለዋሸኝ አሁን የምትዋሸኝ መሰለኝና መጣሁ ነው። ምን ለታውንሽ እኔ ቤት እናወራለን። እኔ አይቴ እሺ ቢያንስ ልብስ እንኳን አትለብሽም እንዴ? ቢያንስ የሆነ ነገር እንኳን እንትን አትይም? ቤት እንዳቆፍ ደግሞ ልብሴን ነጋሽ ክላስ ያለው ልብሴን ነጋሽ ክላስ ያለው ቁንጣ ከምታስርሽ ቢያንስ የሆነ ሱሪ እንኳን አትጠቅም ነበር። ምን አይነት ናት? እስከመራ አሁን እሷ ተናዳብሻለች አለሽ። የምር ጠብቂ፣ እኔ አገባኝም። ና ቶሎ ቶሎ ነው አሁን ወደ ቤት እንደውልላቸው። ቤት በደንብ ደውዬላቸዋለሁ። ነይ አሁን ጋሼ ጋር ደውይ፣ ሲቀጥል ደግሞ እናቴ ጋር ደውይ። ሁሉም ጋር ደውለሽ ይቅርታ ጠይቂያቸው። ሲጀመር እሷ ራሱ ተናዳብሻለች። ጋሼ ጋር ደውል የሚቆጣኝ አልደውልም ትላለች እንዴ? መጀመሪያ ሻት አንታውራ ማታ አትነግሪውም ነበር ወይ ነው? አሁን እኔ ጥያቄ አይፈቅድልኝም፣ ብቻዬን አይልኩኝም እኮ። እሺ አሁን አንቺ ከየት አውቀሽ ነው? እሺ አሁን የመጣሽው? በቃ ከዚህ በፊት መጥቼ ነበር። እሺ በቃ መጣሁኝ። መኪና አጥቼ ነው ደግሞ እኮ የቆየሁት እስካሁን። አንቺ ለምን ቆየ እንደዚህ? እሺ እኔ ከፈለግሽ ያኔ አብረን እንሂድ አትይኝም ነበር? እሺ አትለኝ አላሰብኩም። እኔ እንደዚህ እንትን እንደምትይ በቃ ሲጀመር አብረን አንመጣም ነበር እንጂ ወደ አዲስ አበባ እኔን ሂድ ብላችሁ ያስጨነቃችሁ የራሳችሁ አይደላችሁ እ እና እኔ እንደዚህ ትቆያለህ ብዬ አላሰብኩም። ሲቀጥል ደግሞ በጣም ናፍቀኝ ጀምር። ታውቃለህ ቤት ውስጥ ያላንተ እንደማልቆይ። ወይኔ አብራ አሁን ያልተጨነቀ ሰው ያለ መሰለኝ። ሲጀመር ቤተሰቦቼ ተጨንቀዋል። ቪዲዮ ላይ እናትሽ አባትሽ ሁሉም ነው የተጨነቀው። አሁን ሁሉንም ይቅርታ ጠይቂ። ከየት እንጀምራለን? መጀመሪያ ቤተሰቦችን ይቅርታ ባያቸው፣ የምር ይቅርታ ባያቸው። በጣም ነው የተጨነቀው። ነግራቸው ነው እንዴ? ጠዋት ቅድ ወጣለች ሲሉኝ እኔ ለቪዲዮ 9 ሰዓት ላይ እንትን ብዬ ነበር። እኔ እንትን ነኝ እንዴ ስልክ ያልያዝኩት እኮ ቤትን ደውለው አሁን በቃ ይቅርታ ጠይቂያቸው። ቶሎ በይ ይቅርታ ጠይቂ። እሺ በቃ በጣም ይቅርታ ሁላችሁንም። ድምፅሽን ከፍ አድርገሽ በስነ ስርዓት ይቅርታ ባያቸው፣ የምር ይቅርታ ባያቸው። እሺ በቃ ሁላችሁንም በጣም ይቅርታ ስላስጨነቅኳችሁ ይቅርታ። እኔ ጠፍቼ ሳይሆን ወንድሜን ብዬ ነው የመጣሁት። ወንድሜ በጣም ስለናፈቀኝ ደግሞ ለበዓል እመጣለሁኝ ብሎኝ ዋሽቶኝ ነው። አልዋሸሁሽም። እመጣለሁ አልመጣም። በሁለተኛው ቀን እመጣለሁ አላልኩሽም? ታዲያ እኔ እስከዛ እሺ አሁን በስነ ስርዓት ይቅርታ ተዋሸኛለህ ብዬ አስቤ ነው እኮ ይቅርታ ባያቸው በስነ ስርዓት እና በቃ በጣም ይቅርታ። እናንተ አሁን የምር እነሱን ይቅርታ እንዳልሽ ቤት ላይ እግሯ ላይ ወድቀሽ ሲስተርን ይቅርታ ጠይቂያት። የኔ ችግር የለም የኔ ነው፣ ግን የሲስተርን ይቅርታ ጠይቂያት።
እሺ እኔ እኮ እንደዚህ ትጨነቃላችሁ ብዬ አላሰብኩም አልኩሽ። በቃ ባሏ ራሱ በጣም ነው የተናደደውም የተጨነቀውም። ሁለታቸውም ገብተሽ ይቅርታ ጠይቂ ትጠይቂያለሽ ነሽ ደግሞ ወፍራለ አዲስ አበባ እንደዚህ የሚያወፍር ከሆነማ የምትደስም ነው። አትይጂ በቃ ቡታጀራ አዲስ አበባ የሚያወፍር ከሆነ አልሄድም። የምር ወፍራል። እዚህ ኑሪ ከእሷ ጋር ትኖሪያለሽ። እኔ ግን እሄዳለሁ። አይ አንተ ከሄድክማ እንዴ እኔ ከሄድኩኝ በቃ ኑሪ አዲስ አበባ የሆነ ሰዓት ተመችቶሽ ትሄጃለሽ። አሁን እኮ ይቅርብኝ፣ አይመችኝ። አሁን ቤት ተጨናንቋል። ነገ ወደ ቡታጀራ ነሽ። ሰምተሻል? ወዲያም የለም። ተስማምተሻል? የምሬን ነው። ነገ ወደ ቡታጀራ አብረን ነው የምንሄደው። ወይ ነገ እናቴን አታወራልኝ እኮ ነው ያወራቸዋለሁ። ቤት አንቺም ይቅርታ ጠይቀያቸው ደውለሽ እሺ